እሺ ዛሬ ከማን ጋር ነን? ከአርሰናሉ አክቲቪስት ፉአድ ጋር። እሺ ፉአድ እንኳን በደህና ቆየህን። እኛ ቴክ ፍሬም ሶሉሽኖች አንድ ስጦታ ልናበረክትል እንወዳለን። ከዛ በፊት ግን 3 ጥያቄዎችን ጠይቅህና የሱ መልስ ትነግረናለህ ማለት ነው። እንደዚሁ አሰጡኝም 3 ጥያቄዎችን እስቲ እንፈትንክ። አክቲቪስት እንደመሆነ መጠን እንፈትንክ። እሺ የመጀመሪያው ጥያቄያችን አርቴታ አርሰናልን ስንት ዓመት አሰለጠነ? አይ ማቀላል ነው። ጠንከር ያለ ነገር የላችሁ? እሺ 6 ዓመት አይደል? እሺ በትክክል ተመልሷል። ሁለተኛው ጥያቄያችን ባለፈው ዓመት አርሰናል ስንት ነጥብን ይዞ ነበር ያጠናቀቀው? አርሰናል 74 አዎ በትክክል ተመልሷል። አሁን ጥያቄውን ትንሽ በቃ ከዚህ በላይ አላስተናግድም። ጥያቄ ሶስተኛዋን ጠጠር ያለችዋን ጥያቄ አንዴ ትክክለኛ አክቲቪስት መሆንህን በደንብ ለማረጋገጥ ብዬ ነው። እሺ ሶስተኛው ነው የመጨረሻው ጥያቄያችን አርሰናል በስንት ዓመተ ምህረት ነው የተመሰረተው? አላቅም። ከቴክ ፍሬም ሶሉሽን ልመልሰው ነው። እሺ አርሰናል 1886 በትክክል ተመልሷል። እኛ ቴክ ፍሬም ሶሉሽን ይሄንን ውድ ስጦታ ላንተ እናበረክታለን ማለት ነው። ከፍተን እንመልከት። ዋው ጀማው ታለ ይኸኛው ነው አየው። ያበደ ነው በእውነት ይሄ ሲቲ ላይ ቀርቀረ ነው እንዳትረሱ። ቴንኪው በጣም እናመሰግናለን። እናንተም እንደዚህ አይነት ስጦታዎችን ከቴክ ፍሬም ሶሉሽን ማዘዝ የምትፈልጉ ከሆነ ታች ባለ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። ቴንኪው